የልጆች እድገት ላይ ተጽዕኖ ከሚያመጡ ነገሮች አንዱ ለልጆቻችን ጥሩ ያልሆነ ነገር ልጆች ፊት ባልና ሚስት ሁል ጊዜ የሚጨቃጨቁ የሚጣሉ ከሆነ ነው። እና ምንድነው የሚሆነው? እዛ የሚሆንበት ጊዜ ልጆቻችን በጣም ጭንቀት ውስጥ ይገባሉ። በባህሪያቸው የመጨነቅ ነገር ሊሆን ይችላል። ኃይለኝነትን ሊማሩ ይችላሉ። ባህሪያቸው ሊቀየርና አስቸጋሪ ሊሆኑብን ይችላሉ። ከዛም አልፎ ደግሞ በሚያደርጉት ነገር ትምህርትም ላይ ምንም ላይ ዝቅ እያለ ውጤታቸው ይመጣል። ወደ ኋላ እየቀሩ ይመጣሉ። እና ያንን ስናደርግ እኛ ቤት ውስጥ ስንጨቃጨቅ እንደ ወላጅ ስንጣላ የሚታየን እኛ ባልና ሚስት መሀል ብቻ ያለን አድርገን ነው የምናስበው። ልጆቻችን ምን ያክል እንደሚጎዳብን በዚያን ጊዜ አናስብም። ግን ልጆቻችን በየቀኑ ያንን ነገር በሰሙ ቁጥር ውስጣቸው እየተቀየረ ይመጣል። ከዛ እኛ እንደ ወላጅ የሚታየ ምንድነው? ልጆቻችን አስቸገሩ፣ ባህሪያቸው መጥፎ ሆነ፣ በአንድ በኩል ትዳሪ ላይ ችግር አለብኝ፣ ከዛ ደግሞ ልጆቹም ደግሞ ሰላም አይሰጡኝም እያልን እንላለን። ነገር ግን ልጆቹ ላይ የሚታየው ነገር ልጆቹ ያመጡት ነገር ሳይሆን ያሉበት ቤት እየኖሩት ያለው ኑሮ በእነሱ ላይ ያለውን ተጽዕኖ ነው እያንጸባረቁ ያሉት። ስለዚህ ልጆቻችን ሁልጊዜ ባህሪያቸው ሲቀየር የሆነ ነገር ወደኋላ ሲቀሩ ስናይ ልክ መልእክት እያስተላለፉልን እንደሆን አድርገን ብናስብ ይሻላል። ለምንድን ነው ልጄ እንደዚህ የምታደርገው? ለምንድን ነው ልጄ እንደዚህ በትምህርት ወደኋላ የቀረው የሚለውን ነገር ማሰብ አለብን። ምክንያቱም ልጆቻችን ትምህርት ቤት ሄደው ለመማር አስተማሪ የሚሰጠውን ነገር ለመረዳት ትኩረት መስጠት መቻል አለባቸው። ቤት ውስጥ ያለውን ነገር እያሰቡ አሁን ደግሞ ቤት ስገባ እናትና አባቴ ይጣላሉ፣ ዛሬ ደግሞ ምን ይመጣል፣ ማን ይጮሃል፣ ማን እንደዚህ ያደርጋል የሚለው ነገር ራሱ ልጆቻችን አእምሯቸውን ነው የሚይዘው እና ትምህርት ላይም ትኩረት ማድረግ አይችሉም። በዛ ላይ ደግሞ ቤት ውስጥ ያለው ሰው አንደኛው ኃይለኛ ሆኖ መለስ ያለውን ሰው በቁጣ በጩኸት በዱላም ሊሆን ይችላል። ያንን ነገር ልጆች እያዩ በቆዩ ቁጥር ኃይለኝነት ብቻ የሚፈለገውን ነገር ማግኛ ዘዴ ነው ብለው ደግሞ የሚጠቀሙትም አይነት አስተሳሰብ ሊኖር ይችላል እና የልጆቻችን አስተሳሰብ በዛ መንገድ ይቀይረዋል። ስለዚህ ልጆቻችንን እንዲያረጋቸው እንደዚህ አረጉ ከማለታችን በፊት ምን አይነት ቤት ውስጥ ነው እኛስ ልጆቻችንን እያሳደግን ያለ ነው? እኛ ራሳችንስ እንዴት ነው የምንመራው? ስሜታችን እንደ ወላጅ እንዴት ነው የምንቆጣጠረው? መጋጨት ይኖራል፣ ሁሉም ቦታ አለ። ነገር ግን መጋጨቱ ሳይሆን ችግሩ ያንን አለመግባባት፣ ያንን መጋጨት ሰላማዊ በሆነ መንገድ መፍትሄ ማበጀት ነው። ስለዚህ ልጆች ፊት የምንጫጫኸው ነገር የምንጣላው ነገር ልጆቻችንን እየጎዳብን እንደመጣ በማወቅ በመነጋገር አንዳንድ ነገሮችን ማለፍ የሚቻል ነገር በማለፍ ልጆቻችንን ሰላማዊ በሆነ መንገድ ማሳደግ አንርሳ። ችግራችንን ደግሞ ተነጋግረን መፍትሄ ስናገኝ ለልጆቻችን ትምህርት ነው የሚማሩት። ለካስ ከአለመስማማት በኋላ እርቅ አለ፣ መግባባት አለ፣ መነጋገር አለ የሚለውን ነገር እናስተምራለን። ስለዚህ በማስተዋል ልጆቻችንን እናሳድግ።